ኃይል ስለሆነ ቃላት ኃይል ስላላቸው ሄደው ያለማሉ የሰውን ህይወት ሄደው ደግሞ ሊያጠወልጉ ይችላሉ። አክስት አጎት ይመጣና እንዴ አንቺ እናትሽ ቆንጆ፣ አባትሽ ቆንጆ፣ እህቶችሽ ቆንጆ፣ አንቺ እንዴት ነው ፉንጋ የሆንሽው? ትስቃለች እሷ። ግን የሚያመጣበት ተጽዕኖ ግን ቀላል አይደለም። አባትህ ረጅም፣ እናትህ ረጅም፣ ወንድሞችህ ረጅም፣ አንተን ምንድነው እንደዚህ ያሳጠረህ ይለዋል አጎትየው መጥቶ። ምን እያደረገ እንደሆነ አያውቅም። እንዴት እየጎዳው እንደሆነ ሰልፍ ኮንፊደንሱን የወደፊት ሰልፍ ኮንፊደንሱን እንዴት እየገደለው እንደሆነ አያውቅም። በልጆች ብቻ አይደለም፣ ትዳር ጓደኞች። እኔ የማውቀውን ነገር ልንገርሽ፣ በደንብ ማውቀው። ሁል ጊዜ ሚስት ምን ትለዋለች? አንተ አእምሮህ ጤነኛ አይደለም ትለዋለች። በተጣሉ ቁጥር ነው የምትለው። ደጋግማ ነው የምትለው። አንተ እብድ ነህ፣ አእምሮህ ጤና አይደለም፣ ነግሬሃለሁ እኔ። ጠንክራ ነው ደግሞ የምትለው። በኋላ ምን ሆነ? አእምሮን ታመመ። ሚስቱ ወፍራ እንግዲህ ልጆች ወልዳ ነው የወፈረችው አይደል? ኧረ እባክሽ ቀንሽ፣ ደም ብዛት ነው የሚይዝሽ፣ ስኳር ነው የሚይዝሽ ይላታል። በየጊዜው ቀልድም እየመሰለው ከተወሰነ ዓመት በኋላ ደም ብዛት አላት፣ ስኳር አላት። ደጋግሞ የነገራት ነው። ኃይል አለው። አሁን ልጁን ይሄ አይረባም፣ ይሄ እኮ የሚረባ አይደለም ይላል አባት። ይሄ የሚረባ እኮ አይደለም፣ የነ ከሌ ልጅ አታይም፣ ይሄ እኮ አይረባም ይለዋል። ይነገርበታል፣ ያውጅበታል። አትረባም ብሎ አዋጅ ያውጅበታል። ታያት እባክሽ፣ እሷ ከንቱ ነች፣ እች እኮ ከንቱ ነች፣ እኔ እናንተና ልጆች ተመልከች፣ እናንተና ይችማ ከንቱ ማትረባ ነች ይላሉ። ከንቱነትን ታውጅባታለች እናቷ። ያንተን መጨረሻህን ባሳይ ምን ይሆን የምትሆነው? እንደው አንተ ምን ይሆን የምትሆነው አንተ? እንደ አንተ መጨረሻ ባሳይ ይሏቸዋል ልጆቻቸውን። በጣም ከባድ ነው። እሱ ትምህርት አይገባውም መቼም ትምህርት አይገባህም አንተ ምንም አይገባህም፣ በቃ ብትተው ነው የሚሻለው ይላል ወላጅ ልጆቹ ላይ። በኃይል ዴንጀረስ ነው። ከዛ ማለት እሱ ደንቆሮ ነው ይላሉ። እነዚህ በልጆች ላይ የታወጁ አዋጆች ናቸው። ይሰራሉ። አባት ሲናገራቸው ይሰራሉ። እናት ሲናገራቸው፣ ልጁ አድጎ ራሱ ካልሰበራቸው በስተቀር እነዚህን አዋጆች በሌላ አዋጅ እስካልቀየራቸው ድረስ በጣም ከባድ ነው እና ልጆቹ ምን ይሆናሉ? የማይረቡ፣ መጨረሻቸው የማያምር፣ ትምህርት የማይገባው። አባትየው ያለው ነገር ልጁ ላይ ይሆናል። እናትየው ያለችው ነገር ልጇ ላይ ይሆናል። ስለዚህ ከአንደበታቸው የሚያወጡትና የሚያውጁት ነገር በጣም ወሳኝ ነው። ኳንተም ፊዚክስ የሚነግርሽ ምንድነው? ቶት ራሱ ሐሳብ ራሱ ኢነርጂ ነው። ስለዚህ አእምሮ ውስጥ ያለ ሐሳብ ኢነርጂ ነው። ያንን ሐሳብ በአንደበቴ በቃላት ሳወጣው ሴም ኢነርጂ ነው የሚወጣው። ኔጌቲቭ ኢነርጂ ሊሆን ይችላል፣ በአንደበቴ ይወጣል። ፖዚቲቭ ኢነርጂ ሊሆን ይችላል፣ በአንደበቴ ይወጣል። ኃይል አለው። ኔጌት ካልተደረገ በስተቀር ለምሳሌ ይሄ ልጅ የተነገረበትን ኔጌቲቭ ቃላት በፖዚቲቭ ቃላት ማጥፋት ይችላል። በኔጌቲቭ በፖዚቲቭ ይጠፋ የለም፣ እንደዛ ማድረግ ይችላል። ያ እስካልሆነ ድረስ ግን ይሰራበታል። ያን ለዛ ነው ኃይል ስለሆነ ቃላት ኃይል ስላላቸው ሄደው ያለማሉ የሰውን ህይወት ሄደው ደግሞ ሊያጠወልጉ ይችላሉ። ቃላት ከአንደበት የሚወጡ የፍቅር ቃላት እንደዛ ማሳመር ይችላሉ። ከአንደበት የሚወጡ የጥላቻ ቃላት ደግሞ እንደዛ ማበላሸት ይችላሉ። ስለዚህ ኮንክሉዥኑ ምንድነው? ከአንደበታችን የምናወጣቸው ቃላቶች፣ የምንሰማቸው ቃላቶች እኛ ላይ ያን ያህል ተጽዕኖ አለባቸው፣ ማድረግ ይችላሉ። ምክንያቱም እኛ የተሰራ ነው ከውሃ ነው። 67% ውሃ ነን። ስለዚህ ውሃችን ላይ የምትናገሪው አሁን ለዚህ ነው በራሳችን ላይ የምናወጣቸው አዋጆች፣ በራሳችን ላይ የምናገራቸው ዝም ብዬ እኔ ማልሳካልኝ ነኝ፣ እኔ ማረባ ነኝ፣ እኔ እድለቢስ ነኝ፣ እኔ ምን እያልኩኝ ከተናገርኩ እኔ ላይ የሚያመጣውን ተጽዕኖ እና ስታስቢው ግን በጣም አስገራሚ ነው። እኛ ከሚገባን በላይ ቃላቶች ኃይል አላቸው። በጣም መስበር ይችላሉ፣ በጣም መጠገን ይችላሉ። በራሳችን ላይ የምናውጃቸው ነገሮች፣ የምናገራቸው ነገሮች ኃይል አላቸው። በጣም ከመጠን በላይ ኃይል አላቸው እና
ዛሬ ማድረግ የምንፈልገው ምንድነው? የምናውጃቸው አዋጆች እንዲስተካከሉ በራሳችን በልጆቻችን ላይ። እኔ አሁን ዘመዶች እሰማለሁ። ዘመድ ይመጣል፣ አክስት አጎት ይመጣል። አክስት አጎት ይመጣና እንዴ አንቺ እናትሽ ቆንጆ፣ አባትሽ ቆንጆ፣ እህቶችሽ ቆንጆ፣ አንቺ እንዴት ነው ፉንጋ የሆንሽው ይሏታል። በመጡ ቁጥር አክስትየው ይሄንን ይሏታል። ትስቃለች። እሷ ግን የሚያመጣባት ተጽዕኖ ግን ቀላል አይደለም። እኔ የምለው አባትህ ረጅም፣ እናትህ ረጅም፣ ወንድሞችህ ረጅም፣ አንተን ምንድነው እንደዚህ ያሳጠረህ ይለዋል። አጎትየው መጥቶ ምን እያደረገ እንደሆነ አያውቅም። እንዴት እየጎዳው እንደሆነ ሰልፍ ኮንፊደንሱን፣ የወደፊት ሰልፍ ኮንፊደንሱን እንዴት እየገደለው እንደሆነ አያውቅም። ጭንቅላት ውስጥ ይሄ ልጅ ስቆ ግን ሳብኮንሽስሊ በቃ ኮንፊደንስ እንዲያጣ ነው የሚሆነው። በልጆች ብቻ አይደለም፣ ትዳር ጓደኞች። እኔ የማውቀውን ነገር ልንገርሽ፣ በደንብ ማውቃቸው ቤተሰቦች ናቸውና ሲጣሉ ሁል ጊዜ ሚስት ምን ትለዋለች? አንተ አእምሮህ ጤነኛ አይደለም ትለዋለች። በተጣሉ ቁጥር ነው የምትለው። አእምሮ እኔ እኮ ነግሬሃለሁ፣ አንተ እኮ እብድ ነህ፣ አእምሮህ ጤነኛ አይደለም። ደጋግማ ነው የምትለው። አንተ እብድ ነህ፣ አእምሮህ ጤና አይደለም፣ ነግሬሃለሁ እኔ። ጠንክራ ነው ደግሞ የምትለው። በኋላ ምን ሆነ? አእምሮን ታመመ። ባልየው አእምሮን ታመመ። አማኑኤል ገባ። ሺ ቶልድ ሂም ደጋግማ ነው የነገረችው። አንተ እብድ ነህ ብላ፣ አንተ አእምሮ በሽተኛ ነህ እያለ ደጋግማ ነግረዋለች። ታመመ ሰውዬው። አክቹዋሊ ቆይቶ ሞተ ራሱ። ቃላት ይገላሉ። ቃላት የአእምሮ በሽታ ያመጣሉ። ቃላት እስከ ሞት ድረስ ያደርሳሉ። እኔ ይሄንን ስቶሪ በደንብ ነው የማውቀው፣ ምክንያቱም ልጁን አውቀዋለሁ። ልጁን በደንብ አውቀው ነበር እና ሲታመም ሁሉ አገኘው ምናምን ብለውኝ ውጭ ነበርኩኝ ላገኘው አልቻልኩም። ግን ደጋግማ ነግረው ነው። ሚስቱ ወፍራ እንግዲህ ልጆች ወልዳ ነው የወፈረችው አይደል? የራሱ ልጆች እኮ በማህፀኗ ተሸክማ ነው የወለደች። ኧረ እባክሽ አንቺ ቀንሺ ይላታል ደጋግሞ። ኧረ እባክሽ ቀንሺ፣ ደም ብዛት ነው የሚይዝሽ፣ ስኳር ነው የሚይዝሽ ይላታል። በየጊዜው ቀልድም እየመሰለው መጫወታም እየመሰለው አንቺ በጣም ወፍረሻል እኮ፣ ኧረ ቀንሺ እባክሽ፣ በቃ ደም ብዛት ነው አንቺንም የሚይዝሽ፣ ስኳር ነው የሚይዝሽ ይላታል። ከተወሰነ ዓመት በኋላ ደም ብዛት አላት፣ ስኳር አላት። ባሏ የሚናገረው ነው። ደጋግሞ የነገራት ነው። ኃይል አለው። አንድ ልጅ እኔ የማውቀው ሌላ ሰው አንድ ጊዜ የኮሌጅ ተማሪ ሆኖ አንዲት ልጅን ለፍቅር ጥያቄ ጠየቃት። ከዛ አንደኛ በጣም አዋረደችው። ከዛ ከጓደኞቿ ጋር ከሴቶች ጋር ሆነው ደግሞ በጣም ሳቁበት። መልካም ደስ የሚል ሰው ነው። ሳቁበት፣ አሾፉበት፣ ተናገሩት። አንተ እኮ እንዲህ ነህ አሉት ምናምን። ሰውየው አሁን 65 ዓመቱ ነው። ሚስት አላገባም። ሴት ለፍቅር ጥያቄ መጠየቅ ሞቱ ነው፣ ጭንቀቱ ነው። ምንድን ነው የሆነው? እዛ ጋር ዩኒቨርሲቲ መጀመሪያ ዓመት ተማሪ ሆኖ የሞከራት ሴት፣ የፍቅር ጥያቄ ያቀረበችለት ሴት የተናገረችው ቃላቶች፣ ከዛ ባገኙት ቁጥር ደግሞ በግሩፕ ሆነው ሴቶቹ እሱን የተናገሩት ቃል አድርጎበት አሁን ሴትን ለፍቅር ጓደኝነት ለመጠየቅ አይችልም። 65 ዓመቱ ላይ ሆኖታል። አላገባም። አለማግባቱን ታዩ እንደው እጮኛም ኖሮትም አያውቅ። ስለዚህ ይሄን ያህል ኃይል ካለው ቃላት ይሄን ያህል ኃይል ካላቸው እንዴት መጠንቀቅ አለብን? ሰዎችን እንዳንጎዳ፣ ከዛ ደግሞ እኛም ደግሞ እንዳንጎዳ። ሰዎች አንዳንድ ነገር በሚነግሩበት ጊዜ እሰብረዋለሁ። እኔ አንዳንድ ነገር ሲናገሩ አሟርተው ያውቃሉ ሰዎች እኔ ላይ አይ በቃ እሱ እንትን ብሏል እንደዚህ ነው ምናምን እግዚአብሔር ይቀጣዋል ብሎ ያውቃሉ። ዝም ብሎ እንደዚህ መንፈሳዊ አካባቢ። ከዛ እኔ ደግሞ ያንን ገለብጠዋለሁ። ምን ይሆኝ ነው? ሰብረዋለሁ። እንትን ነው ይሞታል ሲሉ እኔ በህይወት እኖራለሁ እላለሁ። አይ እድሜው አጭር ነው ካሉ እኔ 90 ምናምን ድረስ ነው እንደው ምኖረው እላለሁ። እንደው አስረዝመዋለሁ እስከ 91 ዓመቴ እኖራለሁ እላለሁ። ዝም ብለው ከመሬት ተነስቶ አሞታል እኮ ምናምን ካሉ ኧረ እኔ ጤነኛ ነኝ ብዬ አውጃለሁ። አዋጅን በአዋጅ ታውጃለሽ፣ ንግግርን በንግግር ትሰብሪያለሽ። ምክንያቱም ሰዎች የሚናገሩት ነገር ኃይል ስላለው ካልሰበርሽው ከነሱ የወጣውን ኔጌቲቭ
ጠማማ ንግግሮች፣ አሉታዊ ንግግሮች አንቺ ደግሞ ፖዚቲቭ በሆኑት ለውጠሽ ትሰብሪዋለሽ። ይቻላል እንደዛ ኢነርጂን በኔጌቲቭም በፖዚቲቭ ማጥፋት ትችላለሽ። እና እኔ አንዳንድ ነገሮች ሲነገሩብኝ ዝም ብዬ አላይም፣ ሄጄ በተቃራኒው ሰብረዋለሁ። ያላሰብኩት እንደውም ያሳስቡኛል። እና እንደዛ መደረግ አለበት። በተለይ ለወላጆች ማውራት አለብን። ልጆቻችሁ ላይ ማይሆን ነገር አትረባም፣ አትረቢም፣ አትጠቅሚም፣ እንደዚህ ነሽ፣ ዘመድ እየመጣ አንቺ ፉንጋ ነሽ፣ ባሪቾ፣ ቅጽል ስም ማውጣት፣ ታላላቅ ወንድሞች ታናሽ ወንድማቸውን በማይገባ ቃላት በብሽሽቅ ምን ያህል እየገደሏቸው እንደሆነ ያውቁ። ስለዚህ እሱን በጣም ማሳሰብ እንፈልጋለን።